ጸበል እኮ ቤተሰቦቹ ወሰዱት። ብዙ ቦታ ወስደውታል። ጸበል ብቻ አይደለም አሳክመውታል። ወደ ጸበል ወስደውል። ቤተሰቦቹ በጣም ተንከራተዋል፣ በጣም ለፍተዋል። ሰው አጥቶ ነው እንጂ እንደዚህ ደረጃ ራሱ አይደርስም ነበር። ለኔ ራሱ በጣም ህይወቴ እንዲለወጥልኝ ብዙ ነገር ያደርጋልኝ። ባለውለታዬ እኮ ነው። ባይዙ ሌባ ምን ማለት ነው? ያው ቀደም ብያለሁኝ ለሰው እንዲያርግ ያለውኝ እንዲሆን ያለውኝ ብዬ ማውራት አልፈልግም። እኔ ነኝ ምግብም ልብስም ምልክለት መሰጠውም። ግን ያው ጎዳና ያለ ሰው ደግሞ ምግቡን ሊበላው ይችላል። ግን የልብሱን ነገር እኔ እንጃ። እኔ እልክለታለሁኝ እሰጠዋለሁኝ። ግን እንዲህ መሆኑ በጣም እኔም ራሱ ግራ እያጋባኝ ነው። አንተ ፈቃደኛ ከሆንክ ለሁለት እንድንሞክር ነው። ወደ ጸበልም እንድንወስደው የተሻለ ሕክምና ወደሚያገኝበት ሲቹዌሽን አብረን እንድንወስደው ነው እንጂ ለሌላ አይደለም። ምንም የምችለውን ነገር አድርጌያለሁኝ። ልብስም ያለኝን እያካፈልኩት ነው። ግን እሱ በየቀኑ ሳየው የሚለብሳቸው ልብሶች ያው አንዳንዴ ምን አለ መሰለህ፣ ያው ሰዎች ብዙ ይናገራሉ። እኔ ከመጣው 3 ቀን ሆኖኛል ብያለሁ እና እንደሰማሁት እሱ ለእናንተ ብዙ ነገር እንዳረገ ገባህ አይደለ? እናትም አባትም የማያረገውን ነገር እንደ ወንድም እንደሆነላችሁ ነው እኔ የሰማሁት በነበረው ሰዓት። ገባህ አይደለ? በጣም ብዙ ሰዎችን ሰፖርት የሚያደርግ ልጅ ነው እና ከዚህ በላይ ለሱ አይገባውም ትላለህ ማለት? አንተ በጣም ሰፖርት ማድረግ ነበረብህ። እንደነገርኩ 3 ቀን ሆኖኛል። በጣም ብዙ ነገር እያየው ነው። እነሱ ለእናንተ ያን ደረጃ ሆኖላችሁ እኔ በእውነት የነገሩኝ ነገርና እኔ አንተን ሳገኝ ያለው ነገር ምንም ሊመሳሰልልኝ አልቻለም። አንተ ቢያንስ ማለት ነው አይደለም፣ አንተ ወጣት ነህ፣ ገባ? ነገ ምን እንደሚጠበቅ አታውቅም። እንደ ወጣት ግን ይሄ ልጅ ኖርማል እያለ ስንት ነገር እንዳልሰራ በስንት ጉዳዮች ለአንተ እንዳልደረሰልህ በዚህ ደረጃ አጣጠለ ስለሱ መናገር ተገቢ አይደለም። ምናልባት አንተ የመጣበት ቀን ይሆናል። አሁን ከመጣው 3 ቀን ነው ብለኛል። አትሳሳት በቃ ከመጣው 3 ቀን ነው ብለኛል። አትዋሽ። ምን ያስዋሻል? ምን እያደረክ ነው? በቀርጽስ ምን ታመጣለህ? ለምን ትቀርጸኛለህ? ምን ታመጣለህ? ሰላም ነው? ሰላም እንዴት ነው አሉ? የእንዳልክ ጓደኛ እንደሆንክ ሰዎች ነግረውኝ ነበር። እንዳልክ? አዎ ጓደኛው ነኝ። ምን ነበር? አዎ አይ እንዳልክ ትንሽ ያልሆነ ነገር ውስጥ አሁን አይቼው ነበር። አይተኸዋል መሰለኝ አንተ? አዎ ጎዳና ነው ያለው። ጎዳና ነው ያለው። አዎ አይ እንደ ጓደኛ የሞከራችሁት ነገር የለም? ጸበል ለመውሰድ አልሞከራችሁም? ጸበል እኮ ቤተሰቦቹ ወሰዱት። ብዙ ቦታ ወስደውታል። ጸበል ብቻ አይደለም አሳክመውታል። ወደ ጸበል ወስደውል። ቤተሰቦቹ በጣም ተንከራተዋል፣ በጣም ለፍተዋል እሱን ወደ ቦታው ለመመለስ እና አሁን እኔ ጸበል በወስደው እኔም ትርፉ መንከራተት ነው። ቤተሰቦቹ ተንከራተው እኔም መንከራተት እዚህ ጋር ያ አይመጣውም። አዎ አይ ልክ ነህ። እኔ ደግሞ አንድ ለመጨረሻ ጊዜ እኔ እናንተ አንድ ላይ ሆነን ጸበል እሱን ይዘነው ለመሄድ አስቤ ነበረ። ከሩቅ አካባቢ ነው የመጣሁት። ምን መሰለኝ አሁን ቤተሰቦቹ ብዙ ነገር አድርገውለታል። አሁን እኔ መንከራተትም አልችልም። ገባ? ኦልሬዲ እሱ በቃ ተስፋው የጨለመ ሰው ነው። አሁን ተስፋ የለውም በቃ። ለዛ አሁን እኔ ምን ቤት ነኝ መንከራተተው? ስራዬን ትቼ እሱን ጸበል ወስጄው ምንም መድከምም አልፈልግም እኔ በሱ ጉዳይ ላይ። ኦልሬዲ የሱ ነገር እኮ ያከተመ ጉዳይ ነው። ለዛ እኔም ባልደክም፣ ለምን ቤተሰቦቹ ደክመዋል፣ እኔም ባልደክም ጥሩ ነው። እሱማ ልክ ነህ። ግን ያው እንደ ጓደኛ አንድ የመጨረሻ ሙከራ እንድንሞክር ብዬ ነው። ምክንያቱም ያው ድኖ ብናየው እኛም ደስ ይለናል እና አብረን ሆነን ወደ ጸበልም የሚያስፈልገውን ነገር እንድናደርግ ነው እኔ እናንተ።
እኔ ይቅርታ አድርግልኝና ኦልሬዲ ተስፋውን ላጣ ሰው እኔ መልካም አልፈልግም፣ አይመቸኝም። ግን አንተ ማን እንደዚህ የምትጠይቅ? እኔን እንኳን አታውቀኝም። እኔ ከሩቅ ነው የመጣሁት። ያው እሱን ስለማደንቀው እና ስለምከተለው ነው። እንደዚህ መሆኑ ደግሞ በጣም ስላሳሰበኝ ነው። ጓደኛ አለው፣ በጣም የሚወደው ጓደኛ አለው ተብዬ ወደ አንተ ስለተጠቆምኩኝ ምናልባት አንተ ፈቃደኛ ከሆንክ ለሁለት እንድንሞክር ነው። ወደ ጸበልም እንድንወስደው የተሻለ ሕክምና ወደሚያገኝበት ሲቹዌሽን አብረን እንድንወስደው ነው እንጂ ለሌላ አይደለም። ሲጀመር ይኸውልህ እንደው አውቆ አበር ነገር ነው እሱ እኮ አውቆ ነው የወጣው ጎዳና። እኛን ለማስኮነን ቤተሰቦቹን ለማስኮነን ነው ጎዳና የወጣው እንጂ የሆነ እኔ ያበደው ላይ አይመስለኝም። ተመችቶታል እኮ እሱ ኑሮ ጎዳና ኑሮ ተመችቶት ያደረገውን ሰው እኔ ምንም ላደርግለት አልችልም። ይቅርታና አሁን ስራ አለብኝ ልሄድ ነው። እኔ ብዙ መድከም ነው በዚህ ጉዳይ። እኔ ራሴን ማድከም አልፈልግም፣ ስራ አለብኝ። ይቅርታ አልችልም። ይኸውልህ ቆይ ምን መሰለህ፣ እኔ ከመጣሁበት አካባቢ በጣም አንድ ትልቅ ሰው አለ እና ያ አንድ ትልቅ ሰው ልጆች የሉትም። እንዳልክን ደግሞ እንደ ልጁ ነው የሚወደው እና ወደዚህም የላከኝ አንድ እሱን ገባህ አይደለ? እሱን የላከኝ እና እሱን ትሪትመንት ለሚያደርግ እሱን ይዞ ጸበል ይዞ ሄዶ እሱን እንዲድን ለሚረዳው ሰው 2 ሚሊዮን ብር እንደሚሰጥ ነግሮናል። ገባህ አይደለ? ለዛም ነው የመጣሁትና ጓደኛ ደግሞ ስለ ወደ አንተ ስለጠቆመኝ ነው። ያ ደግሞ ሀብቱን ያለውን ነገር ለሱ መውረስ ይፈልጋል። የግድ መዳን አለበት። ለዛ ደግሞ ምን መሰለ የምር እንዳልክ በጣም የዋሰው በእውነት በጣም ሰው አጥቶ ነው እንጂ እንደዚህ ደረጃ ራሱ አይደርስም ነበር። ለኔ ራሱ በጣም ህይወቴ እንዲለወጥልኝ ብዙ ነገር ያደርጋልኝ። ባለውለታዬ እኮ ነው። ባይዙ ሌባ ምን ማለት ነው? ሌባ ሌባ ነህ አንተ። ምንድነው ሌባ ነው የምትለኝ? እንዴት ነህ? ሰላም ነው? ሰላም ነው። እንዴት ነህ? ሁሉ ሰላም፣ ሁሉ ሰላም። ቁጭ በል አለሁልህ። ወይም ጠጣ። አይ በቃ ምን ትወስዳለህ? በቃ አሁን ሻይ ቡና ያልኩት። ሰላም ነው? እግዚአብሔር ይመስገን። እንዴት ነው? አለን 3 ቀን ሆነኝ እናንተ ዝፈን አጣዋችሁ። በሰላም? አዎ በሰላም ነው። ያው ታውቃለህ እኔ ከሩቅ ነው የመጣሁት እና ሰዎች ነግረውኝ ነው እንዳልክ ጓደኛ መሆንህን ሰዎች ስለነገሩኝ እና እንደነገሩ ከመጣሁ 3 ቀን ሆኖኛል። እሱ ጋር ስመላለስ እናንተን አላየኋት እና በዚች በአጭር ጊዜ ውስጥ እንዴት እንደዚህ አይነት ነገር ተፈጠረ የሚለው ግራ ገብቶኝ ነው። ምክንያቱም ሲስተሬ ውጭ አለች፣ የእሷ ትደውላለች እኔ ጋር እና ምን እንደተፈጠረ ምናምን ምን ሆኖ ነው። እኔ ደግሞ በጣም ማደንቆና በጣም ማበረታታ ወጣት ነው። ገባ ለብዙ ወጣቶች ሲደርስ ሲረዳ ማቆሌት ነው እና ምን ሆኖ ነው እንደዚህ ሆኖ የሚለውን ነገር ለማወቅ ብዬ መጣሁ። ከመጣሁ 3 ቀን ሆነኝ። ትሪት ለማድረግ ሞከርኩኝ እኔ በራሴ እና ምንም አልቻልኩም። ግን እናንተ ደግሞ ጓደኞቹ አላዩዋችሁም። ገባ 3 ቀን ሙሉ ምን እንደተፈጠረ ያው ለመጠየቅ ያህል ነው። ባይዘዌ እንዲያልክ አብሮ አደጌ ነው። ያው እንደዚህ አይነት ነገር ውስጥ ከመግባቱ በፊት ብዙ ነገር አብረን አሳልፈናል። ብዙ ሆኖልኛል፣ ብዙ ሆኜለታለሁኝ። ግን ያው የህይወት አጋጣሚ እንደዚህ አይነት ቦታ ላይ እንዲወጥቅ አድርጎታል። ያው እኛ ጓደኞቹ ነን። ሰዎች በብዛት እንዲያላገዝ ነው እንዲያረዳ ነው የሚያስቡት። ግን የቻልነውን ሁሉ አድርገናል እንደዚህ አይነት ነገር ውስጥ እንዳይገባ። ያኔ ህይወት የሚጥል ቦታ ነው እና አድርገናል፣ ብዙ ነገር አድርገናል። ያው ሰው አይገባውም እንጂ ብዙ ነገር አድርገናል። ምን ተፈጥሮ ነው እሺ እንደዚህ ሊሆን የቻለው? ይገርማል። የሆነ ሰዓት ከሆነች ቆንጆዬ ልጅ ጋር ፍቅር ይዞት ነበር እንዳልክ። እሺ። እና በመሀል የተወሰኑ አለመግባባቶች ተፈጠሩ መሰለኝ። ያው የከተማ ልጅ ነህ፣ ያሉትን ነገሮች እንዴት ማስኬድ እንዳለብህ ራስህ ካላወቅ እኛ ምንም ማድረግ አንችልም። እኛ ጓደኞች ነው። በዚህ ያህል ደረጃ በግል ላይፉ መግባት አንፈልግም። ግን የገጠመው ነገር ነው እያልከኝ ያለው በሴት ነው እንደዚህ ሆኖ እያልከኝ ነው? ያው አንዳንዴ
የሚገጥም ነገር ነው፣ ግን ምንም ማድረግ አንችልም። እና እሺ እንደ ጓደኛ እናንተ ልታደርጉለት የሞከራችሁት ነገር የለም? ያው ቀደም ብያለሁኝ እኮ ለሰው እንዲያርግ ያለውኝ እንዲሆን ያለውኝ ብዬ ማውራት አልፈልግም። እኔ ነኝ ምግብም ልብስም መልክለት መሰጠውም። ግን ያው ጎዳና ያለ ሰው ደግሞ ምግቡን ሊበላው ይችላል፣ ግን የልብሱን ነገር እኔ እንጃ። እኔ ልክለታለሁኝ እሰጠዋለሁኝ፣ ግን እንዲህ መሆኑ በጣም እኔን ራሱ ግራ እያጋባኝ ነው። የምችለውን ነገር አድርጌያለሁኝ። ልብስም ያለኝን እያካፈልኩት ነው። ግን እሱ በየቀኑ ሳየው የሚለብሳቸው ልብሶች ያው አንዳንዴ ምን አለ መሰለ፣ ያው ሰዎች ብዙ ይናገራሉ። እኔ ከመጣው 3 ቀን ሆኖኛል ብያለሁ እና እንደሰማሁት እሱ ለእናንተ ብዙ ነገር እንዳረገ ገባህ አይደለ? እናትም አባትም የማያረገውን ነገር እንደ ወንድም እንደሆነላችሁ ነው እኔ የሰማሁት በነበረው ሰዓት። ገባህ አይደለ? በጣም ብዙ ሰዎችን ሰፖርት የሚያደርግ ልጅ ነው እና ከዚህ በላይ ለሱ አይገባውም ትላለህ ማለት? አንተ በጣም ሰፖርት ማድረግ ነበረብህ። እንደነገርኩ 3 ቀን ሆኖኛል። በጣም ብዙ ነገር እያየው ነው። እነሱ ለእናንተ ያን ደረጃ ሆኖላችሁ እናንተ ግን በዚህ ቫሊዩም ለሱ ከዚህ በላይ መሆን አልነበረባችሁ? አርገናል እኮ አርገናል፣ የቻልነውን ሁሉ አርገናል። ጸበልም ወስደነዋል ከአንዴም 2-3። ግን ውሳኔ የራስ ነው። በነገራችን ላይ የምንችለውን ነው ማድረግ የምንችለው። ከዚህ በላይ ብዙ ግራ ጋብቶናል። እኛም ራሱ እሱ ያለበት ሲቹዌሽን በጣም ትንሽ ግራም ያጋባ ነው። የቻልነውን አርገናል። ጸበልም ወስደነዋል፣ እየረዳነውም ነው። ግን ልንመልሰው አልቻልንም። በጣም ግራ ጋብቶ ነው። በነገራችን ላይ ከቤተሰቦቹ ውጪ ማንም ልጁን ጸበል አልወሰደውም። አትዋሽ። ሁለተኛ ደግሞ ምግብ ልካለው ምናምን ምናምን የምትለውም ነገር ውሸት ነው። ምክንያቱም እኔ እንኳን በዚህ በትንሽ ቀን ውስጥ ያየሁት ነገር አለ። ምንም ያየሁት ነገር የለም። ገባ? ግን አንተ እንደ ጓደኛ መሆን ነበረብህ፣ አልሆንክለት። ቆይ እስኪ አንተ በእኔ ቦታ ብትሆን ምን ታደርጋለህ? ከዚህ ከአንተ በላይ ያደርግ ነበረ። ምንድን ነው ማድረግ የምትችለው? ቢያንስ ማለት ነው ቤተሰቦቹ የቻሉትን ነገር እንዳደረጉ ሰምቻለሁ። ጸበል እንደወሰዱት ሰምቻለሁ። ሰፖርት እንዳደረጉት ሰምቻለሁ። በቤተሰብ አቅም በቃ የነገረ ሰው የቤተሰቦቹን ብቻ ነው የነገረ፣ የእኛን አልነገረ። ግን አንተ ደግሞ እንደዚህ ያህል መዋሸት የለብህም። ምክንያቱም እሱ እኮ ኖርማል በነበረ ሰዓት ለአንተ እኔ በእውነት የነገሩኝ ነገርና እኔ አንተን ሳገኝ ያለው ነገር ምንም ሊመሳሰልልኝ አልቻለም። አንተ ቢያንስ ማለት ነው አይደለም፣ ይኸውልህ አንተ ወጣት ነህ። ገባ? ነገ ምን እንደሚጠብቅ አታውቅም። እንደ ወጣት ግን ይሄ ልጅ ኖርማል እያለ ስንት ነገር እንዳልሰራ በስንት ጉዳዮች ለአንተ እንዳልደረሰልህ በዚህ ደረጃ አጣጠለ ስለሱ መናገር ተገቢ አይደለም። ምናልባት አንተ የመጣበት ቀን ይሆናል። አሁን ከመጣው 3 ቀን ነው ብለኸኛል። አትሳሳት። በቃ ከመጣው 3 ቀን ነው ብለኸኛል። አትዋሽ። ምን ያስዋሻል? ከመጣው 3 ቀን ነው ብለኸኛል። ምናልባት ያላየኸኝ በ3 ቀን ውስጥ ሊሆን ይችላል። ወንድም ቢሆንስ እንዴ ምን ሆነ ነው? ቢያንስ ይሄ ልጅ እንዲህ ያን የመሰለ ልጅ ጎዳና ወድቆ ለአንተ ስንት ነገር እንዳላረገልህ አረግለታለሁ እኮ ግን አላረክለትም። እኔ ቤተሰቦችንም ጠይቄያለሁ። ከቤተሰብ ውጪ ማንም አባከን ያለው ልጅ የለም። ይሄ ልጅ እየነገርከኝ ነው። አንተውን ከመጣ ገና 3 ቀን ነው። 3 ቀን ብዙ ጊዜ እኮ ነው። ትልቅ ቀን እኮ ነው። አንድ ጎዳና ለወጣ ሰው ስማ፣ አብሮ አደጉ ነኝ ብያለሁ። እኛ አብሮ አደግን አትመስልም። ጎረቤትም ምንም በቃ መታቆም ሰው አትመስልም። እሺ መላር እኔ ከየት እንደመጣ አዳምጠኛ። እኔ ከየት እንደመጣው ታውቃለህ? ይሄ ልጅ ማውቀው እኔ በሶሻል ሚዲያ ነው። ይሆናል ልታውቀው ትችላለህ። ምንም ሚንስ ልታውቀው ትችላለህ። እኔ በሶሻል ሚዲያ አውቀዋለሁ። ስራዎቹን ወድለታለሁ። ገባህ አይደለ? ልክ እኔ ራሴን ለሱ እንደ ቤተሰብ ነው ማስበው። ምክንያቱም የሚሰራው ስራ ሰው ስለሚሸጥ እረዳዋለሁ። ገባህ አይደለ? እና ይህ ሰውዬ ከሶሻል ሚዲያ ሲጠፋ እንደ ወንድም እኔ አላውቀውም ብያለሁ። በሶሻል ሚዲያ ለማውቀው ሰው ነው ይሄን ያህል ርቄ መጥቼ እየፈለግኩት ያለሁት። ግን እዚህ ጋር ደግሞ መጥቼ ያየሁት ነገር ጓደኛው ሆነ አረኩለት ምለውን ነገር ልክ አይደለም። በቃ እንዲዘረዝርልኝ ነው የምትፈልገው? አይደለም፣ ልክ አይደለም። እንዲዘረዝርልኝ ነው የምትፈልገው? ያረኩትን ነገር አይደለም። ቢያንስ የሆነ እንደ ጓደኛ መሆን ነበረብህ። ማረግ አለማረጉ እሱ ሌላ ነገር ሲሆን ቢያንስ አጥበኸው ገባህ አይደለ? ሰው እኮ ስላለው ብቻ አይደለም ሰው የሚረዳው። ሰው ለመርዳት እኮ ሰው ብቻ መሆን በቂ ነው። ገባህ አይደለ? እኔ ከስንት ማይል እሱም ይኸውልህ፣ በነገራችን ላይ እኔ ብቻ አይደለሁ እህቴ ውጭ አለች። ገባህ አይደለ? እና በጣም ነው ስራዎቹ የምትወድለት በጣም ማለት ነው። ልጁ እንደሰማሁት ሳይኖረው ነው ሰው የሚረዳው እንደሰማሁት። ግን
ይሄ ልጅ ከሶሻል ሚዲያ ጠፋ ምንድነው ምናምን እኛ እንወደዋለን ገባ አይ እዛው አቅራቢያ ስለሆንኩ ነው ቼክ አደርገዋለሁ ብዬ ነው የመጣሁት ግን እዚህ ጋር ደግሞ ስመጣ በእውነት ያየሁት ነገር ልብ ይሰብራል አንተ ደግሞ አብሮ አደግነኝ ይያል ያ ሁሉ ነገር ተደርጎልህ በእንደዚህ አይነት ምላሽ አንተ ልክ አይደለም እሺ ከዚህ በላይ ማድረግ የምችለው ነገር ምንድነው ብዙ ነገር ማድረግ ትችል ነበር ረዳውታ ኖ መርዳት ብቻ ለምሳሌ አንተ ቢያንስ መሞከር ነበረብህ ገባህ አይደል እስኪ አሁን አንተ በኔ ቦታ ሆነና ለተቸገረ ሰው ከዚህ በላይ ምንድነው የምታደርገው እኔ ምግብ ከሰጠሁት ልብስ ከሰጠሁት አዳምጠኝ ህክምና ቦታ ከወሰድኩት አበል ከወሰድኩት ከዚህ ሌላ ምንድነው ማድረግ የምችለው የሚያስፈልጉት ነገሮችን ይሄ ልጅ የሚያስፈልጉት ነገሮችን አንተ እንኳን ባትችል በጣም ብዙ ቤተሰብ ያለው ልጅ ነው ገባህ አይደል ቤተሰብ በስጋና በደም ብቻ አይደለም ገባህ አይደል አንተ እንዲህ ያልከኝ እኔ ካንተ ጋር በፍጹም ልግባባ የምችልበትን ነገር እንዴት ትግባባለህ ስራ እኮ የሚያግባባ አይደለም አረፍኛ አንተ እኮ አንተ ልብ እኔ 3 ቀን ሆኖኛል አንተ ቢያንስ ልብስ እንኳን ይዘህ ለመታል ቶ ልብሱን ምግብ እንኳን ይዘህ መታል አልመጣህም ስማ እኔ ግዴታ መውሰድ ባይኖርብኝም እየላኩኝ ነው ምግብም እልካለሁኝ በቻልኩት አቅም ልብስም እየሰጠሁት ነው እንደምታየው የሚለብሰው ልብስ ከሆነ ያን የመሰለ ልጅ እንደዚህ አይነት ሲቹዌሽን ውስጥ ወድቆ ጓደኛዬ ብሎ ስንት ዋጋ የከፈለባቸው ጓደኞቹ እንደዚህ አይነት ምላሽ እኔ ደርሼ ስሰማ በእውነት አረጋለሁኝ የምችለውን ነገር ሁሉ ጓደኛ ለጓደኛ ማድረግ የሚችለውን ነገር ሁሉ አረጋለሁኝ አይ ታሳዝናለህ በእውነት ምክንያቱም በዚህ መልኩ እኔ እናንተ ልንግባባ አንችልም እኔ አረጋለሁኝ ብዬ እንዲወራ ነው የምትፈልገው አይደለም የሆነውን የተፈጠረውን ነገር ሁሉ ዲቴል መስማት የምትፈልግ ከሆነ አንተ በ3 ቀን ውስጥ አላረክም ብለህ ከወቀሳ ከምትጀምር ምን አርገህለታል ብትለኝ ነው የሚሻለው ያሳዝናል እኔ በነገራችን ላይ እኔ አልጠበኩም ልጁን ምናልባት ያው የሰጠውትም ቦታ ሊሆን ይችላል ገባህ አይደል በጣም ትልቅ ቫልዩም ያለኝ ልጅ ነኝ እኔ ለሱ እና እንደነገርኩ እህቴ ደግሞ በጣም ነው ከኔ በላይ ትወደዋለች እንደ እናት አባትህ ርስት በተቸገርክ ቁጥር ብር እንደሚሰጥ ሁላ ያኔ ገባ ይሄን የመሰለ ልጅ ታዲያ ጎዳና ወድቆ አንተ በዚህ ደረጃ ሞክር ያለው ብቻ አይደለም በእናትህ ዝም ብሎ ሲያስወራ ነው ምንድነው የሚያስወራው እኛ አንተ እኔ ትልልቅ ሰው እኮ ነው የነገረኝ እሺ አሁን በጓደኝነት ውስጥ አንተ ለኔ የምታረገው እኔ ለአንተ ማረገውን ነገር ሰው ያወራ ሰው እንዲያውቅ ትፈልጋለህ ትጠብቃለህ ይሄ እኮ ሚስጥር ነው አንተ በቸገረ ሰዓት ደርስልሃለሁ እኔ በቸገረኝ ሰዓት ትደርስልኛለህ ሌላ ምን አለው ታዲያ ከዚህ በላይ አሁን እንደ ትልቅ ኢሹ ሆኖ መወራት አለበት አልነበረበትም ግን አንተ ያው አንደ ጓደኛ ምን አረክ የሚለውን ነገር ያጣራው አረኩኝ ከዚህ በላይ ማድረግ የሚችል ሌላ ጓደኛ ካለው መፈለግ ትችላለህ እኔ ግን የቻልኩትን ነገር አድርጌያለሁ ደሞ ጭራሽ ሰው ይዘመተ ያስቀረስከኝ ነው እንዴ ምን ያረከ ነው በቀርጸስ ምን ታመጣለህ ምን ትቀርጸኛለህ ምን ታመጣለህ ደሞ እንገናኛለን ኦኬ ይሁን እየቀረስከ ነው አዎ እየቀረስኩ ነው ስማ በስሙ እየሸቀልክ እንዲሆነ የዛኔ እናወራለን ምንም አታመጣም በእናትህ እሱን እናወራለን እዚህ ጋር አይደለም እናወራው እሱን በግል እንገናኛለን